ያው እንግዲህ በብዛት ቲዮሬቲካሊ የሆኑ ነገሮች ብዙ ተብለዋልና እኔ ወደ መሬት እየወረድኩ ነው። በተወሰነ መልኩ ካሳ መሬት ላይ ያለው ነገር ሊነካክቶታል ፕሬዘንቴሽኑ ላይ በተለይ ከስነ ምግባር ከህግ አንጻር ማለት ነው። እዚህ በዲያስፖራ የሚንቀሳቀሱ ሚዲያዎችን ዳሰሳ አካሂዷል። የኔ ያው የዲያስፖራ የሚዲያ አማራጮች ላይ ያው ትንሽ ዳሰሳ ነው የሚሆነው። ስፔሲፊካሊ ደግሞ በኢሳትና በቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ላይ ነው የሚሆነው ማለት ነው እና በስኮፑ በዚህ ደረጃ ነው። ሁለተኛ በይር ደግሞ አሁን እያገባደድ ነው ያለው የፈረንጆች አመት ላይ ነው በብዛት የወሰድኳቸው ሳምፕሎች ናሙናዎች የሚያተኩሩት። ስለዚህ አጠቃላይ ግን የዲያስፖራ ሚዲያ ኦልተርኔቲቮቹ ምን ምንድናቸው ብለን ስናይ የተወሰኑ ሊስት ያደረኳቸው አሉ። በሳተላይት ቲቪ እና ሬዲዮ የሚጠሩ ያው ኢሳት አለ፣ እንዲሁም የኦኤምኤን አለ ኦሮሚያ ሚዲያ ኔትወርክ። ሬዲዮ ደግሞ ሌላ በዚህ አካባቢ የሚሰሩ እንደ ሰላም ሬዲዮ፣ አዲስ ቮይስ የመሳሰሉ ሬዲዮዎች አሉ። በአትላንታ አካባቢም ጽናት የሚባል የሬዲዮ ጣቢያ አለ። አንዳንዶቹ በተከታታይ አያቀርቡም፣ ያው ሳምንታዊ የሆነ ፕሮግራም ነው ያላቸው። ከዛ ወደ ዌብሳይቶች ስንሄድ እንደነ ኢትዮ ሚዲያ፣ ዛሀበሻ፣ አይጋ ፎረም፣ ከሀገር ቤት ደግሞ በዲያስፖራው ብዙ ተነባቢነት ያላቸው ሆርን አፌርስ አንዱ ነው። ያው እንግዲህ ይሄ ከሁለት አቅጣጫ ነው፣ በተሳትፎም ህብረተሰቡ ዲያስፖራው የሚሳተፍባቸው እንዲሁም እነሱ የሚያቀርቡት መረጃ የሚጠቀምባቸው ሚዲያዎች ለማለት ያክል ነው። ወደ ውጭ በውጭ መንግስታት ኦን የሚደረጉ በውጭ መንግስታት ባለቤትነት የሚተዳደሩ ቮይስ ኦፍ አሜሪካ ያው የአማርኛና የትግርኛ እንዲሁም የኦሮምኛ ፕሮግራም አለ። በተጨማሪ የጀርመን ድምጽ ሬዲዮ አለ፣ በአማርኛ ፕሮግራም ነው ይሄ። ከዛ ወደ ስቴት እንትኖች ስንሄድ ያው ኢቢሲ አለ፣ በዲያስፖራው ይታያል፣ የፎርመር ኢቲቪ ማለት ነው። በቅርብ ደግሞ ካሚንግ ሱን ተብለው የተያዙ አሉ። ያው እንግዲህ እንዴት በምን ያክል የዲያስፖራ እንትኑን ይነኩታል እንዲሁም ሀገር ውስጥ ያለውን የፖለቲካ የማህበራዊ ጉዳይ ይነኩታል የሚል ካሁኑ ንግግርም ተጀምሯል። ቢቢሲ በቅርብ በአማርኛ ትግርኛና ኦሮምኛ ማሰራጨት ይጀምራል። ስለዚህ ይህም አንድ ለዛም ተዘጋጅቶ መጠበቅ ሊያስፈልግ ነው ማለት ነው። ስለዚህ እነዚህ ሁሉ ሚዲያዎች ሊስት ያደረኳቸው ዲያስፖራ እንደ አማራጭ ወስዶ የሚጠቀማቸው በሶስት ከፍዬ ነው ያዩዋቸው። አንዳንዶቹ ሚሊታንት ናቸው፣ ራሳቸውን ትግል ላይ ነን ያለ ነው ብለው ራሳቸውን ኦልሬዲ ዲፋይን ያደረጉ ናቸው። ትግሉ የሚጠይቀው ይላሉ፣ ትግል ላይ ነን ይላሉ። ሌሎቹ ኢንፎርማቲቭ የሆነ ሮል ያላቸው ናቸው። መረጃ እነዚህ ፖለቲካ ብቻ አይደለም፣ ማህበራዊ ጉዳይም የተለያየ ጤና፣ የቢዝነስ ነክ የሆኑ የህግ እንደዚህ አይነት መረጃዎች የሚያቀብሉም አሉ። ሌላው ይሄ ዴቨሎፕመንታል የሚባል ከስቴት ሚዲያ ጋር የተያያዘ የዴቨሎፕመንታል ጆርናሊዝም ሲባል ሰምታችሁ ይሆናል ጋር የተያያዙ ናቸው። በሶስተኛ ያስቀመጥኩት ማለት ነው። ከዚህ አንጻር እነዚህ ሁለቱ ሚዲያዎች ኢሳትና የቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ነው ለማየት የሞከርኩት። ታሪካቸውን ካየን በቮይስ ኦፍ አሜሪካ ልጀምር። በ1982 ነው የተጀመረው፣ በደርግ ጊዜ በኢትዮጵያ ማለት ነው። በ1982 በፈረንጆች አቆጣጠር ነው ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ የጀመረው። ቮይስ ኦፍ አሜሪካ ያው ፋይናንስ የሚደረገው በአሜሪካ ግብር ከፋዮች ነው። which is አሁን በማዕከላችሁ የአሜሪካ ዜግነት የወሰዳችሁ ካላችሁ የእናንተ ብር ነው ማለት ነው። ስለዚህ በዚህ አጋጣሚም ያው እንግዲህ ተጠያቂም ነው በእናንተ ማለት ነው። የእናንተ ብር ተጠቅሞ ነው ያው ገንቢም ከሆነ ገንቢ ነገር የሚያደርገው፣ አሉታዊ ከሆነም አሉታዊ ተጽዕኖ የሚያደርገው ማለት ነው። ወደ ኢሳት ስንሄድ ኢሳት የተመሰረተው በ2010 ነው። ያው የኢሳት ዌብሳይት በመረጃነት ያስቀመጠው መሰረት አድርጌ ነው የወሰድኩት። ኢቮሉሽኑ ስናይ ያው በአገር ቤት ውስጥ እንሰራ የነበርን ጋዜጠኞች መንግስት አላሰራ ስላለን ተሰደን
የወጣን የመሰረት ነው ይላል። ወደ ፋይናንሱ ስንሄድ ደግሞ በግልጽ እዛ ዌብሳይቱ ላይ የተቀመጠው በመዋጮ እንሰራለን ነው የሚለው። ዲያስፖራው ለነጻነት፣ ለፕሬስ ነጻነት፣ ለሀሳብ የመግለጽ ነጻነት ድጋፍ የሚሰጥ ዲያስፖራ በሚሰጠን ብር ነው ይላል። ግን ይሄ ኦፊሻሊ የሚሉት ሆኖ የተለያዩ መረጃዎች በየጊዜው እንደሚጠቁሙት ደግሞ ከተለያዩ አገሮች እንደሚቀበሉ ያሳያል። በተለይ ደግሞ በተጨባጭ በድምጽ የተደገፈ መረጃ እነሱም ራሳቸው ያላስተባበሉት ማለት ነው። which is ካልተስተባበለ ያው እውነተኛ ነው ማለት ነው። የግንቦት ሰባት ሊቀመንበር የሆኑት አቶ ዶክተር ብርሃኑ ነጋ ወይም ፕሮፌሰር ብርሃኑ ነጋ በአንድ ወቅት ያደረጉት ንግግር ከኤርትራ መንግስት ፓርቲያቸው ድጋፍ እንደሚያገኝና ከዚህ ውስጥ ከተቀበሉት $500,000 $200,000 ለኢሳት እንደሚውል የገለጹበት መረጃ አለ። ስለዚህ ጋዜጠኞቹ እዛ የሚሰሩት ሰዎች የሚሉት ነገር እንዳለው ሆኖ ተጨማሪ ሌሎች መረጃዎች መሰረት በማድረግ የኤርትራ መንግስት ኢሳትን እንደሚደግፍ ይታወቃል ማለት ነው። ኢሳትን በዚህ ጉዳይ ያስተባበለው ነገር የለም። እንዲያውም ጋዜጠኞቹ ወደ ኤርትራ ተጉዘው በኤርትራ ውስጥ የሚንቀሳቀሱ የግንቦት ሰባት ታጣቂዎች ኢንተርቪው ያደረጉበት እንዲሁም የኤርትራ መንግስትን ባለስልጣናት ፕሬዝዳንቱን ጨምሮ ኢንተርቪው አድርገዋል። ስለዚህ ቱ ዚስ ኤክስተንት ክሎዝ እንደሆነ ግንኙነታቸው ራሳቸው አሳይተዋል። የብሩ ጉዳይ ወስደናል ባይሉም አልወሰንም ባይሉም ማለት ነው። ስለዚህ ፋይናንሳቸው ይሄ ነው። ከቮይስ ኦፍ አሜሪካ የሚለያቸው ምንድነው? የቮይስ ኦፍ አሜሪካ ያው በመንግስት ኦን የሚደረጉ ሆኖ ግብር ከፋዮች ናቸው። የኢሳት ግን መዋጮ አለ። ኦፍ ኮርስ የሚሰበስቡት ነገር ያ መዋጮ በቂ ነው ወይ ያን ያክል የሳተላይት ቴሌቪዥን ራን ለማድረግ የሚለው ጥያቄ እንደተጠበቀ ሆኖ ከኤርትራ መንግስት ድጋፍ እንደሚያገኙ እንትን ያሉ ሌሎች መረጃዎች ለማየትም ሞክሬ ነበር። የኤርትራ መንግስት እስከ ራሱ ካዝና ነው የሚሰጣቸው የሚል ጥያቄ የሚያነሱ ሰዎች አሉ። የኤርትራ መንግስት በተቃዋሚነት የሚንቀሳቀሱ የአፍሪካ ቀንድ ተቃዋሚዎች ወይም አማጺዎች እንደሚያስታጥቅና እንደሚደግፍ የሚዲያም ድጋፍ እንደሚያደርግላቸው ያው ያለፈ ታሪኩን ማየት ይቻላል። እንዲሁም በኢትዮጵያና ሶማሊያ በኤርትራና ሶማሊያ የሞኒተሪንግ ግሩፕ ያረጋገጠው ነገር ነው። ይሄ የተባበሩት መንግስታት ያቋቋመው የሞኒተሪንግ ግሩፕ ይህንን አረጋግጧል። የተለያዩ ታጣቂዎች ኤርትራ ውስጥ የአፍሪካ ቀንድ ታጣቂዎች ማለት መንግስትን እምቢ ብለው መንግስትን ለመቀየር የታጠቁ ማለት ነው በኤርትራ መንግስት ድጋፍ እንደሚደረግላቸው ይታወቃል። 2010 ከመድረሳችን ግን ኢሳት ራሱ ችሎ በዳያስፖራ እንደ ሚዲያ ከመምጣቱ በፊት የኤርትራ መንግስት በኤርትራ ቴሌቪዥን የአማርኛ ፕሮግራም ነበረው። እንደምናውቀው ኤርትራ ብሔራዊ ቋንቋዎቿ የስራ ሁለት ናቸው፣ ትግርኛና አረብኛ ናቸው። ስለዚህ በቀጥታ የሚያሳየን እንደ አማርኛ እንደ አንድ የኤርትራ አንድ የቴሌቪዥን ስርጭት ቋንቋ መሆኑን የሚያሳየን ብዙ ምክንያቶች ሊኖሩ ይችላሉ። ከነዛ ውስጥ ዋናዎቹ አንድ ቀጥታ ስርዓቱ ሊያቀርበው የሚችል ኤርትራ ኢትዮጵያ ውስጥ ተወልደው ያደጉ የኤርትራ ተወላጆች አድሬስ ለማድረግ ነው የሚል እንትን አለው። ወደ ይዘቱ ስንሄድ ግን ይሄንን አናገኝም። ኢትዮጵያ ውስጥ ተወልደው ላደጉ በማህበራዊ ነው በኢንተርቴይንመንት ነው የሚያዝናናቸው ብለን ካየን ይዘቱን ስናየው የኤርትራ ቴሌቪዥን የአማርኛ ፕሮግራም እስኪቋረጥበት ጊዜ ማለት ነው የነበረው ይዘት የኢትዮጵያ መንግስት የማስወገድ አጀንዳ የያዘ ይዘት ነው። ከዛ በኋላ 1997 ምርጫ 2005 በፈረንጆች ተከትሎ የኢትዮጵያ መንግስት ከረር ያለ ህጎች ማውጣት ጀመረ። በተለይ በፕሬስ በሲቪክ ኦርጋናይዜሽኖች ላይ የጸረ ሽብሩ እንኳን በኋላ ላይ የመጣ ነው። በተለይ በፕሬስና በሲቪክ ኦርጋናይዜሽኖች ላይ ግን ከረር ያለ ህግ አምጥቷል ከ97 በኋላ። በዚህ ምክንያት ያው ስፔሱ ጠቧል ብለው ኮምፕሌን የሚያደርጉ ተቃዋሚዎች አሉ። ይህንን እድል የኤርትራ መንግስት እንደ ጥሩ አጋጣሚ ነው የተጠቀመበት። ባጭሩ በኤርትራ ቴሌቪዥን የነበረው የአማርኛ ፕሮግራም አውትሶርስ ነው ያደረገው። የኢትዮጵያ መንግስት በድሎናል፣ አስሮናል ብለው ያቄሙ ቂም ሰዋዊ ነው፣ የሰው ባህሪ ነው። ነገር ግን ቂም ሙያ ውስጥ ሲገባ ችግር አለበት። የተቀየመ ሐኪም በቂም ተነሳስቶ ሊያደርሰው የሚችል ችግር ታውቁታላችሁ። አይቀየም አይባልም፣ ሰው ነው፣ ሊቀየም ይችላል። ከጎረቤቱ ጋር ሊቀየም ይችላል። ከአስተማሪ ሆኖ ግሬድ እንትን ካለበት አስተማሪው ጋር ሊኳረፍ ይችላል። ነገር ግን ሙያ ውስጥ ከከተተው ግን በቀጥታ እየተጋጨ ያለው ያ ሰው ከዛ ሰው ጋር ሳይሆን የሂማኒቲው ጉዳይ ምናምን ትተን ማለት ነው ከሙያ ስነ ምግባሩ ጋር ነው እየተጋጨ ያለው።
ከዛ ወረድ ሲል ደግሞ ቅድም ካሳብ አስቀመጠው ከህግ ጋር ነው እየተጋጨ ያለው በህግ ይጠየቃል ይሄ ሰው ማለት ነው። ስለዚህ የኤርትራ መንግስት ይሄንን አጋጣሚ ተጠቅሞ በውጭ የተሰባሰቡት ጋዜጠኞች የሚዲያ የማቋቋም እንቅስቃሴ ሲጀምሩ ሙሉ ለሙሉ የአማርኛ ፕሮግራም ቴሌቪዥን ስርጭቱን ፕሮግራሙ ማለት ነው ቆሞ ሙሉ ለሙሉ በኢሳት ነው የተጠቃው። እንዲያውም ከዛ በኋላ የመጣው የትግርኛ ፕሮግራም የኤርትራ ትግርኛ አለ። ነገር ግን የኢትዮጵያ ትግርኛ ተናጋሪን አድሬስ የሚያደርግ የትግርኛ ፕሮግራም ጀመሩ። የምታውቁት ከሆነ መጽብዓ ለካቲት የሚባል የደምሂት ፕሮግራም ነበረ። በሰፊው ትግራይ ይታያል። ምክንያቱም የኤርትራ ቴሌቪዥን ትግራይ ውስጥ በጣም ይታያል ከኢንተርቴይንመንት አንጻር ማለት ነው። በሂደት ደግሞ ይሄ የደምሂት ፕሮግራም መጥቷል ማለት ነው። ስለዚህ የኤርትራ መንግስት በቴሌቪዥኑ የሚያደርገው አገራዊ ዝግጅቱ እንዳለ ሆኖ በጎረቤቶች ከአማርኛው አፈግፍጎ አውትሶርስ በማድረግ ወደ ትግርኛ የኢትዮጵያ ትግርኛ ተናጋሪዎችን ታርጌት የሚያደርግ ስርጭት ነው የተካው ማለት ነው። የውጭ ግን ሙሉ ለሙሉ እነዚህ በኢትዮጵያ መንግስት ከ97 ምርጫ በኋላ ታስረው የነበሩ እና ከተፈቱ በኋላ በይቅርታ ተፈተው ከወጡ በኋላ የታሰሩ ወደ ውጭ የወጡ ሰዎች አንድ ላይ ተሰባስበው ነው እንትን ያሉት። የኢሳት ድረገጽ እንደሚያመለክተን የተመዘገበው በአምስተርዳም ነው፣ በኔዘርላንድስ አምስተርዳም ተመዝግቧል። እዚህም የማሰራጨት እንትኑ በዋሽንግተን ዲሲ ማለት ነው። በኢትዮጵያ የአድቮኬሲ ኢትዮጵያ በተባለ ስር ተመዝግቦ እንደሚያሰራጭ ነው መረጃው የሚጠቁመው ዌብሳይቱ ላይ። ስለዚህ በዋናነት አምስተርዳም፣ ዋሽንግተን ዲሲ ሆኖ እንዲሁም ለንደን ላይም ስቱዲዮ እንዳላቸው አስቀምጠዋል ዌብሳይታቸው ላይ። ወደ ቮይስ ኦፍ አሜሪካ ስንመለስ ያው ፋይናንሱ እንደነገርኳችሁ ነው። በጋዜጠኝነት ደረጃ እዛ ውስጥ የተዋቀሩት ሰዎች ኢትዮጵያውያን ናቸው። ከተለያየ አቅጣጫ ቀደም ብለው እዛ ሲሰሩ የቆዩና በኋላ ላይም የተቀላቀሉ ሰዎች አሉ። ቮይስ ኦፍ አሜሪካ ስል ያው አማሃሪክ ነው እያልኩ ያለሁት እንድትረዱኝ ለእግረ መንገዱ ማለት ነው። የኢሳት አይነት ኬዝ አናገኝም እዚህ ላይ በጥንቅሩ ማለት ነው። የሰው ኃይል ኮምፖዚሽኑ የኢሳት አይነት ባክግራውንድ የለም እዚህ ላይ። ግን በሂደት በኋላ ላይ በኢትዮጵያ መንግስት ላይ ቅሬታ ያላቸው ጋዜጠኞች ኢትዮጵያ መንግስት አስከፊ የሆነ ህግ ስላመጣ እንደፈለግን መጻፍ መናገር አልቻልንም፣ በተለያዩ የግል ፕሬሶች ሰሩ የነበሩ ሰዎችም የገቡበት ሁኔታ እናያለን። ይህ ካልኩ በኋላ ወደ ኤዲቶሪያል ፖሊሲው ስንመጣ ማለት ነው። ኢሳት ያው በኤዲቶሪያል ፖሊሲ ደረጃ ያስቀመጠው ነገር በጣም ወርቅ የሆነ ነገር ነው። ምንም ይህ የሚባል እንከን የሚወጣለት ነገር አይደለም። በጽሁፍ ደረጃ ዌብሳይቱ ላይ የተቀመጠው ማለት ነው። ነገር ግን ወደ ይዘት ውስጥ ሄዱ እዚህም ያላችሁ ሰዎች በውጭም ያለው ሰው ማንኛውም ኢቭን ኢሳትን እደግፋለሁ የሚል ሰው የሚያውቀው ሌላ የተለየ ታሪክ ነው የምናገኘው። የሚያቀርቡት ነገር የተለየ። ለዚህ አንድ በጣም ትልቅ የሆነ ማስረጃ ልስጣችሁ። በቅርቡ በኢትዮጵያ ውስጥ በነበረው አለመረጋጋት በተለይ በጎንደር በሰሜን ጎንደር አካባቢ በነበረው አለመረጋጋት ምክንያት ኦገስት 6 ነው አልተሳሳት ያወጡት መግለጫ ከጎንደር ተላከልን ብለው ያወጡት መግለጫ ማየት ትችላላችሁ። አጥፍተውታል። ወዲያው ከተላለፈ በኋላ በግልጽ ያው 3 ነገሮች ነው አንኳር ነጥቦች የሚያስተላልፈው ሀተታው። የመጀመሪያው የተቀሰቀሰው ችግር እዛ አካባቢ በአንድ እንደማንኛውም ዓለም እንዳለ ጨቋኝ ስርዓትና በአልጨቆንም ባይ ህዝብ ሳይሆን በአንድ ለዘላለም እየገዛዋችሁ ልኑር የሚል ጎሳ እና በተቀረው የኢትዮጵያ ህዝብ ነው ይላል። ስለዚህ ኢሳት ኤዲቶሪያል ፖሊሲው ዲስክሪሚኔሽን እንትን አይልም ይላል። ጥላቻን ያወግዛል። እንዲሁም ኢምፓርሻሊቲ እንደሚኖር ያስቀምጣል። እንዲሁም ሁሉንም በእኩልነት እንደሚያይ ያስቀምጣል። ነገር ግን የመጀመሪያው የእኩልነት መገለጫ እንደዚህ አይነት አስተሳሰብ ሲመጣ ይህንን አስተሳሰብ በኤዲቶሪያል ፖሊሲው መሰረት ሪጀክት ነው መደረግ የነበረበት። ነገር ግን ተላልፏል በኢሳት። ሁለተኛው አንኳር ነጥብ በዛ መልእክት የተላለፈው ይህ
ጥፋት ተልእኮ የታወጀው ከ5 ሚሊዮን ለ95 ሚሊዮን ነው ይላል። ይሄ ኢሳት ያስቀመጠው ወርቅ የሆነ የኤዲቶሪያል ፖሊሲ ተውትና ማንኛውም ሚዲያ እንኳን ብታስቡ እንደዚህ አይነት አስተሳሰብ መጀመሪያ ነው ሪጀክት የሚያደርገው አይደለም። በሰላም በሰብአዊ መብት በዲሞክራሲ ሀሳብን በነጻ የመግለጽ አበረታታለሁ የሚል እንዲሁም ለሰብአዊ መብት እታገላለሁ የሚል የሚዲያ ተቋምና እዛ ውስጥ ያሉ ሰዎች እንዲሁም ሌላ ሚዲያ እንኳን ራሱ እንደዚህ አይነት አስተሳሰብ አያስተናግድም። ሶስተኛውና ዋናው ሌላው አንኳር ሶስተኛውና የመጨረሻ እንደ መፍትሄ ለዚህ ያስቀመጠው እዛ የተላለፈው መልእክት ላይ ሁለቱ ችግሮች ካስቀመጠ በኋላ ማለት ነው ቅድም ያልኳችሁ ሁለት ነጥቦች እንደ ሶስተኛ እንደ መፍትሄ የተበላሸ አሳ ማስወገጃው አንድ ነው ይላል። እሱም አሳው ያለበት ባህር ነው ወይም የባህሩ ውስጥ የሚገኝ ውሃ ማስወገድ ነው ይላል። ስለዚህ ይሄ ክሊርሊ የሚያሳየን በይዘት ደረጃ ወደ ይዘቱና ኤዲቶሪያል ፖሊሲው ስንሄድ በቀጥታ የሚጣረስ ሆኖ ነው በተግባር የምናገኘው። ይህ እንደ አንድ ምሳሌ ያስቀመጥኩ እንጂ ብዙ ምሳሌዎችን በየጊዜው የተላለፉ በሚዲያው ማለት ነው ማስቀመጥ ይቻላል። ከዛ ሌላ ምንድነው ሌላው ከኤዲቶሪያል ፖሊሲው ጋር የሚጋጭ ማለት ነው ህዝብን ከመጥላት ባለፈ የሚዲያ ኢምፓርሻሊቲውን ጥያቄ ውስጥ የሚከት ቅድም ካልኳችሁ የፋይናንስ ምንጩ ጋር የሚያያዝ ኢሳት ውስጥ ኤርትራን መንግስት ቻሌንጅ አድርጎ አንድ ሰው መናገር አይችልም። አንዳንዶቹ ምን ይላሉ? ታዲያ ኢሳት እኮ የተቋቋመው ለኢትዮጵያ ነው እንጂ ምን አገባው ስለ ኤርትራ ይላሉ። ነገር ግን ኢሳት የኤርትራን ፕሬዝዳንት ሄዶ ኢንተርቪው አድርጓል። ምን አገባው? ትግል ከሆነ ታጋዮቹን ኢንተርቪው አድርጎ የትግሉን መሪ ወይም ሌሎችም ኢትዮጵያውያን እዛ አሉ ተብለው የሚንቀሳቀሱ ኢትዮጵያውያን ኢንተርቪው አድርጎ መምጣት ይችላል። የትግል የሚካሄድበት ቦታ የሚሉትን እንደ አንድ ኢንቨስቲጌቲቭ ጆርናሊስት ሰርተው መምጣት ይችሉ ነበር። ነገር ግን የኤርትራን መንግስት ኤርትራ ውስጥ ስላለው ሁኔታ ጠይቀዋል። እንዲሁም አድናቆትም አቅርበዋል። ኤርትራ እንደ ጥሩ ምሳሌ አድርገው ኤርትራ ውስጥ ኢትዮጵያ ውስጥ ያለው አይነት መከፋፈል እንደሌለ ህዝቡ ችግር ውስጥ ቢሆንም የዲሞክራሲ እጦት ቢኖርም ነገር ግን ደስተኛ እንደሆነ ህዝቡ አድርገው ነው ያስቀመጡት። ስለዚህ እኔ ኢትዮጵያዊ ነኝና የኢትዮጵያ ሚዲያ ነኝና የኢትዮጵያ ጉዳይ ብቻ ነው የሚመለከተኝ የሚለው ነገር እዚህ ላይ ፉርሽ ይሆናል ማለት ነው፣ ፈርሷል ማለት ነው። ምክንያቱም ኤርትራን ፕሬዝ በማድረግ ኦልሬዲ የኤርትራን ፖለቲካ ላይ እንትን ብለዋል። በዚህ ከኤርትራን መንግስት ከሚቃወሙ የኤርትራ የሰብአዊ መብት ተሟጋች ልክ እነሱ ሰብአዊ መብት ነን የምንሟገተው ብለው ራሳቸው ኢሳት ውስጥ የሚሰሩ ሰዎች እንደሚናገሩት ልክ እንደዛ የኤርትራ ወንድሞቻችንና እህቶቻችን አሉ የኤርትራን መንግስት የሚቃወሙና ሰብአዊ መብት ህገ መንግስት የሌለው ስርዓት ሰብአዊ መብቶች የማያከብር ኢንደፍነት የሆነ ሚሊተሪ ሰርቪስ ውስጥ ወጣቶችን የሚያማቅቅ ብሎ የሚፈርጅ ተቃዋሚ አለ በዳያስፖራ። ይህንን ተቃዋሚ ኢሳት ውስጥ ቦታ የለውም፣ ስፔስ የለውም፣ አይስተናገድም። በተለይ ዝም ማለት አንድ ነገር ሆኖ የኤርትራ መንግስት ፕሬዝ ማድረግ ግን ይህንን ይነስም ይብዛ ማለት ነው በተቃውሞ የተሰለፈ የኤርትራ ህዝብ የሚያስቀይም ነው ተግባር ሆኖ ነው የምናገኘው። ብዙዎችም ይህንን ኢሳት ላይ በተደጋጋሚ ገልጸዋል። የኤርትራ መንግስት ለምን እንትን ትሆናላችሁ በሚል ማለት ነው። ኢትዮጵያን የፈለጋችሁ ማለት ትችላላችሁ፣ ስርዓቱን ኢትዮጵያ ውስጥ ዲሞክራሲ፣ ፍትህ እንዲመጣ አሁን ካለው የበለጠ እንዲመጣ መጠየቅም እኛም እንወደዋለን ያሏቸው ኤርትራውያኖችም አሉ። ነገር ግን የኤርትራ መንግስት ማድነቅ ግን ተገቢ አይደለም ብለው እንትን እና እዚህ ከፋይናንሱም አንጻር ስናየው የኤርትራ መንግስት ቻሌንጅ ማድረግ አይችሉም። ስለዚህ ይህ የሚያሳየው የሚዲያ ኢምፓርሻሊቲ ችግር አለ ማለት ነው። በነገራችን ላይ የኤርትራ መንግስት የሚተች እና የኤርትራ ጉዳይ ላይ እንትን አይሉም ብቻ ሳይሆን ከኢትዮጵያ ጋር የተያያዘ ኤርትራን አንስቶ ሊሞግት ያሰበ ሰው እንኳን እድል አይሰጠውም። የኢትዮጵያ ጉዳይ አንስቶ እየተወያየ ነገር ግን አሳም ፖይንት ያው እንግዲህ እንደምታውቁት ድንበር ብቻ ሳይሆን ቋንቋም ማንነትም ምንም ህዝቡ ተመሳሳይ ነውና ፖለቲካው ደግሞ እንደምታዩ ፖለቲካል ሂስትሪ የኢትዮጵያና የኤርትራ ለያይቶ ማየት አይቻልም። አንድ ያስታውሳለሁ አቶ ግደይ ዘርአጽዮን ይመስለኛል ከኖርዌይ ኢንቫይት አድርገውት ሀሳብ እየሰጠ በአቶ ገብሩ መጽሐፍ ላይ ነበረው ውይይቱ። ኤርትራውያን በኢትዮ ኤርትራ ጦርነት ወቅት ሃንድል የተደረጉበት መንገድ ክሪቲሳይዝ ይደረግ ስለነበረ አቶ ግደይ እዛ ላይ አቋሙ ሲገልጽ በቀጥታ ነው አወያዩ
አይ በቃ ወደዛ እንሄድም ያለው። ስለዚህ በዚህ ደረጃ ነው እንትን የሚሉት የሚሳቀቁትና እንትን የሚሉት። ስለዚህ አንድ ኤርትራን የሚያነሱት የሰብአዊ መብትና የዲሞክራሲ ጥያቄ አይደግፉም እነዚህ ሰዎች። ያው ሰብአዊ መብት እንደምታውቁት ዩኒቨርሳል ነው፣ ድንበር የለውም። የትም ሀገር የሰብአዊ መብት ጥሰት ካለ ተቃውሞ ነው የሚለው። በተለይ ራሱን እንደ ኢማንሲፔተር የሚቆጥር ከጆርናሊዝም አልፎ ቅድም ካሳ ነው መሰለኝ ካልተሳሳትኩ አክቲቪዝም ውስጥ የገባ ሰው እንደ ራሱን ነፃ አውጪ ነኝ፣ የተሻለ ዲሞክራሲ፣ የተሻለ ፍትህ፣ የተሻለ ሰብአዊ መብት አረጋግጣለሁ የሚል ሰው ትንሽ ራቅ ሳይል ፈቀቅ ሳይል እዛ ጎረቤት ውስጥ ያለ የሰብአዊ መብት ጥሰት ማውገዝ ብቻ ሳይሆን ጣሹን ምንድነው ማግዘፍ፣ ኢምቦልደን ማድረግ፣ የአካባቢው እንደ ኤግዛምፕል የማቅረብ እንዲያውም አሁን የኢሳት አመራር ለውጥ አካሂደዋል። ናምን ዘለቀ በነበረበት ጊዜ ኮምፕሊትሊ በጣም በሚያስደነግጥ ደረጃ ነበር እንትን የሚደረገው። በኋላ ላይም ወደ ፒቲሽን ፊርማ እስከ መግባት የኤርትራ መንግስት ማዕቀብ እንዳይጣልበት በተባበሩት መንግስታት ከሰብአዊ መብት ጋር በተያያዘ ማዕቀብ ሳይሆን ሶሪ ወደ ፍርድ እንዳይቀርብ በሰብአዊ መብት ጥሰት ወደ መከላከሉ ስራ ገብቶ ነበረ። ስለዚህ ኢምፓርሻሊቲ የሚለው ነገር እዚህ ላይ እንትን ሆኗል ማለት ነው። ወደ ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ስመጣ ወደ ያው እነሱ በአሜሪካ ህግ የአሜሪካ ህግን መሰረት ባደረገ ኤዲቶሪያል ፖሊሲ እና የተቋሙ ህገ ደንብ ይገዛሉ ብቻ ሳይሆን የአሜሪካ መንግስት ኦን የሚያደርገው ተቋም ስለሆነ እና ፋይናንስ የሚደረገው ደግሞ በአሜሪካ ግብር ከፋዮች ስለሆነ የሞራል ግዴታም አለባቸው። ቢዮንድ ህግ እና የሙያ ስነ ምግባርና የመተዳደሪያ ደንብ የሞራል ግዴታም አለባቸው። ኢምፓርሻሊቲ እንደ አንድ የሚዲያ እንትን ወስደው የመስራት እንዲሁም በተጨማሪ ሁለቱንም አንድ የሚዲያ ትልቁ እንዲያውም እንትኑ ኢምፓርሻሊቲው ምን ያክል እንደሆነ ምን መዝንበት the two sides of the story ማለት ነው ማየት ግድ ይላል። በብዛት ካየነው የቮይስ ኦፍ አሜሪካ አምሃሪክ ሰርቪስ በተለይ ባለፈው በዚህ እያገባደን ነው ባለው የፈረንጆች አመት ማለት ነው አንድ ቶፒክ ላይ ለረጅም ጊዜ ዘገባ የመስራት አዚፍ ኢትዮጵያ ነክ የሆነ ኢትዮጵያን ዳያስፖራ ወይም ኢትዮጵያን እንዳገር ነክ የሆኑ ብዙ ዘርፈ ብዙ የሆኑ አርስቶች እንደሌሉን ኦር አጀንዳ እንዳለቀብን ባንድ ቶፒክ ላይ እና በተመሳሳይ ሰዎች ላይ ኢንተርቪው በማድረግ ሽፋን የመስጠት ነገር ይሄ ቮይስ ኦፍ አሜሪካ የኢምፓርሻሊቲ የሚዲያ አንዱ ፕሪንሲፕል ሙሉ ለሙሉ ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ እንትን አድርጎታል። ሌላ ኔጌቲቪቲ ነው። ወል ደሃገር ነን፣ ችግር አለ። እንደሚታመነው ገና አዳጊ የሆነ የብዙሃነት ፖለቲካ እያስተናገድን ያለን ሀገር ነን። ብዙ እንከን አለ፣ ሙሰኝነት አለ፣ የሰብአዊ መብት ጥሰት፣ የጋዜጠኞች መታሰር፣ ሌላም ነገሮች ብዙ መግለጽ ይቻላል። ነገር ግን ኢትዮጵያ ምንም የሚባል አዎንታዊ የሆነ ነገር እንደሌላት አድርጎ ማቅረብ አንዱ መገለጫው ነው የቮይስ ኦፍ አሜሪካ አምሃሪክ ሰርቪስ። እዚህ አንድ ምሳሌ ልሰጣችሁ እችላለሁ። ለምሳሌ ወደ 6 ሄድላይኖች አሉ እዚህ ጋር። አንዱ ምን ይላል? በመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት በ15 ዓመት ልጅ 11 ዓመት እስር ተፈረደበት ተባለ ይላል። ለምሳሌ የጅማ ዩኒቨርሲቲ ተማሪዎች የተቃውሞ ሰልፍ አደረጉ ይላል። ታላቁ ሩጫ በኢትዮጵያ አስቸኳይ ጊዜ አዋጅ በኋላ የተካሄደ የአደባባይ ዝግጅት መሆኑ ተገለጸ። አሁን ታላቁ ሩጫ ራሱ ወደዛ ወደ ኔጌቲቪቲው እንዲሄድ የማድረግ ፍርድ ቤት በዋስ እንዲፈቱ የወሰነላቸው የ80 ዓመት አዛውንት ፖሊስ አስሮ አስቀምጧቸዋል ሲሉ ጠበቃውና ልጃቸው አማረሩ። የአስቸኳይ ጊዜ አዋጁ የዜጎች መብት እየገፈፈ ነው ተባለ። አንድ እንትን ላይ ነው ይሄ። ከዚህም ከዛም ለቃቅሜው እንዳይመስላችሁ አንድ ገጽ ላይ ነው። ኑሯችን ተረጋግተን መምራት አልቻልንም፣ በደዳብ ስደተኞች ጣቢያ የሚኖሩ ኢትዮጵያውያን ይላል። ኢቭን ወጣ ብሎ ማለት ነው። አሁን የስደተኞች ጉዳይ ስናነሳ እንኳን ራሱ ፕሬዚዳንት ኦባማ ወደ ተባበሩት መንግስታት የመጨረሻ ጉዟቸው ኦፊሻል ቪዚታቸው እና ስፒቻቸው ላይ ኢትዮጵያ ደሃ እንደሆነች ፕሬዚዳንት ኦባማ የሚያጡት አይመስለኝም።
ነገር ግን እስከነ ችግሮቿ ኢትዮጵያ ስደተኞች በመያዝ ረገድ በመቀበል እና እንትን በማለት በአፍሪካ ትልቅ ሚና እየተጫወተች እንደሆነ አብዛኛው ስደተኛ ደግሞ ኢትዮጵያ ውስጥ እንደሚገኝ ያስቀመጡበት ነገር አለ። ስለዚህ አዚፍ አገሪቷ ጥሩ የሚባል ነገር አልቆባት ሁሉም ነገሯ ኔጌቲቭ የሆነች ሀገር አድርጎ የማቅረብ ነው። ቅድም የነገርኳቸው አንድ አርዕስት ላይ ስቲክ የማድረግ አንድ ነገር ሆኖ ዘገባ ሲሰራ ዜናዎቹ ደግሞ ከኢትዮጵያ ጋር የተያያዙ ነገሮች ሁሉ አሉታዊ እንደሆኑ አድርጎ የማቅረብ ነው። ወይ እነዛ ሰዎች ተዘጋጅተው ጥሩ የሆነ የኔትወርክ ቦታ ተፈልጎላቸው ችግር ውስጥ ሆነው ወይም እንዲህ እየመጡብኝ ነው ምናምን ብለው ሳይሆን በደንብ በቃ በስነ ስርዓቱ ሃንድል ተደርገው የሚያስፈልጋቸው ሁሉ ነገር ተሟልቶላቸው ለቮይስ ኦፍ አሜሪካ ቃላችሁ እንድትሰጡ ተብለው የተዘጋጁ ሰዎች ናቸው። ወይም ደግሞ ካሳ እንዳለው ካሁን በፊትም እንዳለው ከሳውዘርን ታወር የሚደውሉ ሰዎች ናቸው። ከዛ ያልፍ እዚህ ከኢሳት ጋር የሚያመሳስላቸው አንዱ ነጥብ ይሄ ነው። ኢሳት የመረጃ ምንጭ ብሎ ኮት የሚያረጋቸው ወይ በስልክ ደወሉልን የሚላቸው ሰዎች በትክክል ማንነታቸው እንትን አይደለም። እንዲያውም አንዴ የሆነ አንድ የኢትዮቲዩብ እንትን ታውቁት እንደሆነ የፉገራ ኒውስ የሚባል ፕሮግራም አላቸው። እዛ ላይ የሶስቱ የስቴት ሚዲያው የኤቢሲ፣ የግንቦት ሰባቱ ኢሳት፣ የአሜሪካው ቮይስ ኦፍ አሜሪካ አምሃሪክ ሶሪ የቮይስ ኦፍ አሜሪካ ሳይሆን የኦኤምኤን የሶስቱ በቀልድ መልክ ያዘጋጃቸው ነገሮች ነበሩ። ኢቢሲን በምንድን ነው የተቸው? እያንዳንዷ አገሪቷ ላይ የምትደረገው እንቅስቃሴ ያኔ አቶ መለስ ከሞቱ ከተወሰነ ጊዜ ስለነበረ ከታላቁ መሪያችን ሌጋሲ ጋር የተያያዘ ነው ብሎ በማስቀመጥ ነበረ። እያንዳንዱ ስኬቱ ምኑ ሞክ ነው፣ ሞክ ኒውስ ነው። ሁለተኛው ወደ ኢሳት ሲዘሉ የድሮ ስርዓቶች ፍጹም እንደሆኑ ምንም ስህተት እንደሌላቸው አድርጎ የመውሰድ አስተሳሰብ እዛ አካባቢ ይበዛል ብለው ስላመኑ የእምዬ ምኒልክ ምን የመሰሉ ዛፎች በማጨድ የወያኔ ልጆች ብቻ የሚጫወቱበት እንደ አሻንጉሊት ሳተላይት ለመትከል እየሰሩ ነው ይላል። ይሄ የኢሳት ዜና ነው። ወደ ኦኤምኤን ሲሄድ ይሄ መንግስት አሁን የመጥበብ ብሎ ያስቀመጠው ማለት ነው። ይሄ ናሮ ኔሽናሊዝም ማለት ነው። እዛ ሄዶ አንድ የሳተላይት እንትኑ ተቆጣጣሪና ኃላፊ የኦሮሞ ተወላጅ እንደሆኑ መሬቱ የተወሰደው ከኦሮሚያ እንደሆነ በዚህ ዙሪያ ደግሞ አስተያየት የሰጡት ታዋቂው የፖለቲካ ተንታኝ ኦቦ ጃዋር እንደሆኑ ያስቀምጣል። በዚህ መልኩ ነው ሞክ የተደረጉት። ስለዚህ በዚህ ደረጃ ሞክ የሚደረጉ የዳያስፖራ ሚዲያ ኦልተርኔቲቭ ነው ያለን። ደግሞ ግዙፍ ገና ነው የሆኑት። ሌሎቹ ትንንሽ ናቸው። የተሻለ ስራ ሊሰሩ ይችላሉ ብለን የምንጠቁማቸው አሁን ለምሳሌ አንድ አሪዞና አለ። አንድ ልጅ ትንሽ እየሞካከረ ነው ከሁሉም በተለይ ይሄ ከሁለቱ አቅጣጫ እስኪ ልስማ የሚል እንደገና ደግሞ ሲናገር አንድ ሰው እንዴት ነው እንዲህ ልትል የቻልከው ብሎ ቻሌንጅ የማድረግ አሰራር ያለው ልጅ ነው። ተቀባይነት የለውም። እንዲያውም አንዴ የወያኔ ወይም ከመንግስት ለማለት ነው ወክሎ ሀሳብ ሊሰጥ የሚመጣ ሰው የምታቀርብ ከሆነ ካሁን በኋላ ባይኮት እናደርገዋለን ይሄንን ሚዲያ ነው ያሉት። ስለዚህ እንደ ኖርምም ተወስዷል። አንድ ሳይድ ብቻ ሰምተህ የመሄድ የመረጃ እንትን ምንም ያን ያክል ተአማኒነትና ግልጸኝነት የሌለው አሰራር አድርጎ መሄድ እንደ ኖርማል ተወስዷል፣ ተለምዷል። ስለዚህ ኔጌቲቪቲው የይዘት አንድ ቶፒክ ላይ ስቲክ የማድረግ እንደገና ደግሞ የመረጃ ምንጩ ተአማኒና ግልጽ አለመሆን እነዚህ ነገሮች ይታያሉ በእነዚህ ሁለቱ ሚዲያዎች። ሌላው ባያዝ የማሳየቱ ነገር ነው። ባያዝ አላቸው። ለምሳሌ በቮይስ ኦፍ አሜሪካ ትግርኛ ፕሮግራም በተፈጠረው ሰሜን ጎንደር አካባቢ በተፈጠረው ሁከት የተፈናቀሉ ሰዎች ሲፈናቀሉ የደረሰባቸው ችግርና በኋላ ላይ ደግሞ አገራዊ መግባባትና የህዝቦች በተለይ ስርዓቱን ወደ ጎን ትተን ፓርቲዎች ወደ ጎን ትተን የህዝቦች የህዝብ ለህዝብ ግንኙነት እንዲጠናከር የተደረገው እንቅስቃሴ ጭምር ዘግቦታል ቮይስ ኦፍ አሜሪካ ትግርኛ ሰርቪስ። ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ መነሻ ሊሆን የሚችለው ለችግሩ ሲዘግብ ቆይቶ ችግሩ ከተፈጠረ በኋላ ደግሞ እነዛ መነሻ ሊሆን የሚችለው ችግር ላይ የተሳተፉ እየደወሉ የሚነግሯቸው ጥቃት ደርሷልና
የትግራይ ብሔር ተወላጆች ጥቃት ፈጽማቸዋል የትግራይ ብሔር ተወላጆች ላይ ተብለው ሲጠየቁ የሰጡት መልስ ምንድነው? እነዛ አጥቂዎቹ አዎ አጥቅተናል፣ የትግራይ ተወላጆች ናቸው፣ ነገር ግን የስርዓቱ ሰላይና ደጋፊ ናቸው ነው ያሉት። ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ይሄንን ዘገባ ሰርቷል። ከዛ በኋላ ስለ ተፈናቃዮቹ ምን ይላሉ? እነሱስ እንደዛ ናቸው ወይ በትክክል ባክግራውንዳቸው የሚል ነገር የማጣራት ስራ የለም፣ ዜሮ። ይቀጥልና ህዝብ ለህዝብ ግንኙነቱ የሃይማኖት አባቶች፣ የሀገር ሽማግሌዎች አንድ ላይ ሆነው ያደረጉት ተጎጂዎቹ የተሰማቸው ስሜት ከተፈናቀሉበት አካባቢ የመጡ ሰዎች ደግሞ የሰጡት ፖዚቲቭ የሆነ ህዝብ ለህዝብ ሊያቀራርብ የሚችል አርዕስት ላይ ግን ምንም አልሰሩም። እዚህ ላይ የሰራው ቮይስ ኦፍ አሜሪካ ትግርኛ ሰርቪስ ነው። በዚህ አጋጣሚ ቴንክ ዩ ልላቸው ፈልጋለሁ። የጋዜጠኝነት እንትን ነው። ሂደቱ እንዴት ተነሳ፣ ለምን እንዲሆነ ከሁለቱም አቅጣጫ እንደገና ደግሞ ሂደቱን ለማብረድ የተወሰዱ አዎንታዊ የሆኑ እርምጃዎች አድንቆ በአድናቆት በመውሰድ አትሊስት ባያደንቁትም እንኳን እንዲህም ተሰርቷል ብሎ በመዘገብ ደረጃ ቮይስ ኦፍ አሜሪካ ትግርኛ ሰርቪስ ይሄንን ሰርቷል። አምሃሪክ ሰርቪስ ይሄንን አልሰራም። አሁን ይሄ ወደ ምን ይወስደናል? ወደ መጀመሪያው አነሳሳቸው ነው የሚወስደን። እነዚህ ሰዎች በኋላ ያ ነገር የተፈጠረው ቁርሾ ሜንዱ ሆኖ ተስተካክሎ ተጠግኖ ወደ ኖርማል እንዲመለስ አይፈልጉትም ማለት ነው። መነሻው ላይ ዘገባ ሰርተዋል። ችግሩ ሲፈጠር ለችግሩ መነሻ ሊሆኑ የሚችሉ ነገሮች ላይ ሙሉ በተከታታይ ፕሮግራም ሰርተዋል። ነገር ግን ችግሩ ሰለባ የሆኑ ሰዎች ላይ አልሰሩም። የችግሩ ሰለባ የሆኑ ሰዎች ደግሞ እና ተፈናቅለው ከመጡበት አካባቢ የመጡ የሀገር ሽማግሌዎች ያደረጉት ግንኙነትና ሰዎቹ የተሰማቸው ስሜት ላይ አልሰሩም። ምን ጉዳት ደረሰባቸው የሚለው ነገር አልሰሩም። አንዱ ያደረጓት ነገር ምንድነው? የክልሉ የኮሙኒኬሽን ኦፊሰር ጋር ደውለው ያቺ ብሔር ያነጣጠረች አይደለችም የምትል ነገር እንትን ለማድረግ አሰርት ለማድረግ ስለፈለጉ ሰውየውን ኢንተርቪው አድርገው ሰውየው ከአጋጠመው አደጋ እንዲያውም በአብዛኛው የክልሉ ተወላጆች ናቸው። የትግራይ ክልል ተወላጆች ወደ 30 ምናምን የሚሆን ነው። ከዛ ሁሉ ከደረሰው ጉዳት የትግራይ ተወላጆች ላይ የተፈጸመው ብለው ያቀረቡት ሐሳብ ግን ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ አስተላልፎታል። አሁንም ወደ ኋላ ልመልሳችሁ። ለምንድን ነው ታዲያ እነዚህ ሰዎች ጥቃት ደርሶባቸዋል? የትግራይ ተወላጆች እንደሆኑ ትክክል ነው። ነገር ግን ፖለቲካል አፊሊዬሽናቸው ነው ለዛ ያጋለጣቸው የሚል ፕሮግራም ሰርተዋል። ለዛውም ጥቃቱ ፈጽመናል ከሚሉ አካላቶች ጋር ማለት ነው። በፊት በነበራቸው ግንኙነት መሰረት አድርገው ኢንተርቪው አድርገዋቸዋል። ስለዚህ በኋላ ላይ ግን ራሳቸው የሰሩትና ራሳቸው ያረጋገጡት እንትን ወደ ብሔር ያ ነገር እያደገ እንደሄደና በዚህም ተጠያቂ ሊሆኑ የሚችሉበት ሁኔታ ሊፈጠር እንደሚችል ሲያውቁ የብሔር ይዘት እንደሌለው ለማድረግ እንትን ብለዋል። አሁንም እንደነገርኳቸው ይህ ያደረጉት የተጎዱት ሰዎች በመጠየቅ አይደለም። ከዛ ጉዳቱ ኮንፊርም ተደርጎ ትክክለኛ ዘርን መሰረት ያደረገ ጥቃት በትግራይ ተወላጆች ላይ ተፈጽሟል የሚል መረጃ ሲመጣ እዛ ላይ ዘገባ አልሰሩም። ስለዚህ ይሄ በግልጽ በያዛቸው ያሳየናል። ሌላ የፖለቲካ ፓርቲዎች የሚያደርጉት እንቅስቃሴ አገር ቤት ውስጥ ያሉ የፖለቲካ ፓርቲዎች የሚያደርጉት እንቅስቃሴ እና እንዲሁም መደራጀት ከመዘገብ ይልቅ ሞር ፎከስ የሚሰጠው በውጩ ዓለም ያሉ ፓርቲዎች ላይ ነው በብዛት ፎከስ የሚሰጡት። ይሄ አንዳንዴ እንዲያውም ከኢሳት ጋር በመናበብ የሚሰሩት ሁላ እስኪመስል ድረስ ነው እንትን የሚሆነው። ከኢሳት ጋር በመናበብ የሚሰሩ ነው ይመስለው። ኢቭን አለመረዳዳት ከተፈጠረ በውጭ ያሉት የፖለቲካ ድርጅቶች እንትን ይላሉ። ያንን ለማስተካከል ብዙ ጥረት ያደርጋሉ። አዚፍ አሳይመንታቸው አድርገው ይወስዱታል። ለምሳሌ ኢሳት ያ ቢያደርግ የታወቀ ነው። ምክንያቱም ግንቦት ሰባት አለ። በግንቦት ሰባትና በሌንጮ ለታ የሚመራው ኦዲኤፍ መግባባትም ሆነ መፋታት ከተፈጠረ ያሳስባቸዋል። መግባባቱ ሰለብሬት ያደርጉታል። መፋታቱ ደግሞ ፍቺው እንዳይል ለማቀራረብና ለማከም ጥረት ያደርጋሉ። ይህ ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ላይ ሲሆን ሳይው ግን እኔ እንዴት ነው እነዚህ ሰዎች በጣም የሚያሳስባቸው ኢትዮጵያ ውስጥ በማንነት መካከል ግጭት ሲፈጠር ማራገብ ነው መሆን ያለበት ወይስ ውጭ ሀገር ያለው ትንሽ በጣም ጥቂት የሆኑ ፓርቲ ውስጥ የሚንቀሳቀሱ ሰዎች ሲጋጩ ነው የሚያሳስባቸው?
የነዚህ ሰዎች ተወካዮች ጠርተው ኢንተርቪው ያደርጋሉ። እንዲህ ለመቀናጀት አስባችኋል፣ ለመረዳዳት አስባችኋል፣ ልዩነታችሁን አጥባችሁ ምናምን ተብሎ እንትን ይደረጋል። ለምንድን ነው እነዚህ ሰዎች ቢለያዩ ባይለያዩ ምን አሳሰባቸው? እንደ ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ። ስለዚህ እነዚህ ሁሉ በይዘታቸው እነዚህ ሁሉ ጥያቄዎች ማንሳት ግድ ይለናል። ቅድም ለመግለጽ እንደሞከርኩት ወደ ኢሳት ልመልሳችሁ ነው። ያስተላለፉት ኦገስት 6 ላይ ያስተላለፉት የትግራይን ተወላጆች የትግራይ ብሔረሰብ ተወላጆች ታርጌት የሚያደርግ መልእክት ያስተላለፉት እዛ ደረጃ ላይ ለምን ደረሱ ብለን መጠየቅ ግድ ይለናል። እንደ ሚዲያ እንዴት እንደዛ ያደርጋሉ? ተወደደም ተጠላም ችግርም ይኑረው ጥሩም ይሁን ጠንካራም ይሁን ጎደሎም ይሁን እንደ ሚዲያ ግን እዛ ደረጃ ላይ ለምን ደረሱ ነው። ቅድም የነገርኳችሁ ነጥብ ነው እዚህ ላይ የሚወጣው። እነዚህ ሰዎች አቂመው ነው የወጡት፣ ተቀይመዋል። መቀየማቸው ችግር አይደለም። ቅድም እንደነገርኳችሁ ሰዋዊ ባህሪ ነው። አንድ ሰው ሊቀየም ይችላል at some point። ነገር ግን ሙያቸው ውስጥ ሙሉ ለሙሉ ገብቷል። ይሄ ነገር ተዘፍቀውበታል። ስለዚህ እነዚህ ሰዎች ሙያዊ ስራቸው ሲሰሩና በግላቸው የደረሰባቸው ችግር ትሪት ሲያደርጉ ምንም መስመር አላበጁለትም፣ ተቀላቅሏል። የድንበር የጎራ መደበላለቅ ተፈጥሯል። ይህ ነው የሚባል ለይተው መስመር አላበጁለትም። ቅድም በተለይ ካሳ እንዳስቀመጠው የጋዜጠኝነት በተለይ ኖብል የሆነ ስራ ስለሆነ እነዛ መርሆች እነዛ የስነ ምግባር መርሆች፣ ህገ ደንቦች፣ ህግ አካባቢው የሚተዳደርበት ህግ የሚዲያ ህግ ማለት ነው። እንደገና ደግሞ ፕሪንሲፕሎቹ የጆርናሊዝም መሰረት አድርጎ ከሰራ በዛች ቀጭን መስመር መመላለስ ይችላል፣ በዛች ፋይን ላይን። ነገር ግን ኢሳት ውስጥ ይሄ ነገር ሊፈጠር አልቻለም። ለምንድን ነው የሆነው ብለን ስንጠይቅ ቅድም የነገርኳቸው ነው። ሲወጡ ምርጫ 97ን ተከትሎ ታስረው ነበር። በዛ ምክንያት ወጥተዋል እነዚህ ሰዎች። ስለዚህ የተቀየሙትን ስርዓት መበቀል ይፈልጋሉ። ስቲል በቀል ቂም መያዝ በሙያ ትክክል አይደለም፣ ግን እስኪ ይሁን ስርዓቱን ይቀየሙት እንላለን። ነገር ግን ህዝብን እንዴት ይቀየማሉ? ወደዛ ደረጃ ነው ያደረሱት። መጨረሻ ላይ መቀየማቸው በግል አንድ ነገር ሆኖ ወደ ሙያቸው ገብቶ ሙያው ላይ ሄደው ደግሞ እንደገና ስርዓቱን በቂም በቀል ተነሳስተው እንደዛ ከያቱ ቅድም እንደነገርኳችሁ በሶስቱ ሚሊታንት ኢንፎርማቲቭ እና ዴቨሎፕመንታል ብዬ ባስቀመጥኳቸው ራሳቸውን ነፃ አውጪ አድርገው ነው የሾሙት። የኢትዮጵያ ህዝብ ነፃ መውጣት አለበት ከዚህ ስርዓት ብለው ነው እንትን ያሉት እና ይሄ ስርዓት እንዲበድሎናል እንዲያርጓል ጋዜጠኞች አስሯል ማለት። በሂደት ግን ወደ ምንድን ነው የመጡት? አብዛኞቹ እዛ ተቋም ውስጥ የሚሰሩ ሰዎች ይሄ የቂም ችግር ያለባቸው ሰዎች በሂደት ወደ ምንድን ነው ያደጉት? የትግራይ ህዝብ እና ስርዓቱ አንድ ነው የሚል ድምዳሜ ላይ ደርሰዋል። ስርዓቱ ውስጥ የሚፈጠሩ ችግሮች፣ ሁከትና ግርግር ሲፈጠር መንግስት የሚወስዳቸው እርምጃዎች ሙሉ ለሙሉ ከትግራይ ህዝብ ጋር አሶሺየት አድርጓቸዋል። ቱ ዘ ኤክስተንት ኦፍ ወታደሮቹ ፖሊሱ ምኑ ትግርኛ ተናጋሪ ነው እስከ ማለት ነው የሚደርሱ። ቱ ዚስ ኤክስተንት ነው የሄዱት እነዚህ ሰዎች ማለት ነው። ስለዚህ ተቀይመዋል። ይህንን የተቀየሙት ስርዓት መበቀል ይፈልጋሉ። ሙያው ገደል ገብቷል ማለት ነው። ሙያዊ ስነ ምግባሩና ኢምፓርሻሊቲ ምኑ እነዚህ ሁሉ ነገሮች ያልናቸው ቅድም የሙያ ስነ ምግባሩ ገደል ገብቷል። ይህንን የተቀየሙት ስርዓት ለመበቀል ሲፈልጉ ደግሞ የዚህ ስርዓት አካል ነው ብለው የሚያስቡትን ህዝብ አንድ ላይ ጨፍልቀው እንትን የማድረግ ይላል። ግን ይሄ ሙሉ ለሙሉ ከምን ጋር ይጋጫል? ቅድም የነገርኳችሁ በኤዲቶሪያል ፖሊሲያቸው ያስቀመጡት የሰብአዊ መብት፣ የዲሞክራሲ፣ የፍትህ ፕሪንሲፕል ጋር ሙሉ ለሙሉ ይጋጫል። ይህ ይመስላል። አመሰግናለሁ።